ከይቅርታ ጋር ዘንዶ ሞተ። የተቀለበ ዘንዶ አለ። የሀገሪቱን ሀብትና ኢኮኖሚ አስሮ የያዘ አለ። የሰሜኑ ነፍሰ ገዳይ ዘንዶ እንደሚሞት ዘንዶ ራሱ በአካል ይገደላል። በእነዚህ 7 ቀናት ውስጥ በወረታ ከተማ ውስጥ በአካል ዘንዶ ይሞታል። ይህ በሳምንቱ ውስጥ በአደባባይ በከተማዋ ይገደላል። ይህ በሳምንቱ የኢትዮጵያ ችግር አበቃ፣ መከራ አበቃ፣ ዘንዶ ተገልብጧል። በባህር ውስጥ ያለው ዘንዶ እገላለሁ፣ 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 እገላለሁ። በእናኑ እባብ ሊዋጣ፣ ጠማማው እባብ ሊዋጣ፣ በጠንካራና በእውነቱ ሰይፍ ተቀጥቷል። ይህንን የዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። አማኑኤል ዳባ ሙለታ እባላለሁ። ጌታ ይባረክ። አሁን አግብቻለሁ፣ ባለትዳር ነኝ። ጌታ ደግሞ ረድቶኝ ባለአደራ አድርጎም ቆጥሮኝ የቤተ ክርስቲያን ባለአደራ ነኝ። ንጉሥ ኢየሱስ ክርስቶስ ለፍጥረት ሁሉ የተሰኘ ራእይ ጌታ በሰጠኝ መሰረት ተክዬ እሱን በማገልገል ላይ ይገኛለሁ። በባህር ውስጥ ያለው ዘንዶ እገላለሁ፣ 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 እገላለሁ። በእናኑ እባብ ሊዋጣ፣ ጠማማው እባብ ሊዋጣ፣ በጠንካራና በእውነቱ ሰይፍ ተቀጥቷል። ዘንዶ ሞቷል። የኢትዮጵያ ችግር አበቃ፣ መከራ አበቃ፣ ዘንዶ ተገልብጧል። በእነዚህ 7 ቀናት ውስጥ በወረታ ከተማ ውስጥ በአካል ዘንዶ ይሞታል። ይሄ ደግሞ ምልክቱ እቺን ምድር ሲያስተዳድር የነበረው የዘንዶ ጉልበት ሰብረዋለሁ። ያን ቀን እንደውም ኢሳይያስ 27 ቁጥር 1 እንደሚለው በዚያም ቀን እግዚአብሔር ፈጣኑን እባብ ሌዋታንን ጠማማውን እባብ ሌዋታንን እግዚአብሔር በጠንካራና በብርቱ ሰይፍ ይቀጣል። በባህር ውስጥ ያለውንም ዘንዶ ይላል ይገድላል። ይሄ ቃል ይፈጸማል። በዚች ምድር ያስጨነቀውት ይሞታል። ከይቅርታ ጋር ዘንዶ ሞተ። እግዚአብሔር በወንድማችን አማኑኤል ከትቦ ታቦር በነበረው ዩኒቨርሲቲ ተማሪዎች ህብረትና እንደገናም አብሮት ከሚያገለግሉ ጓደኞቹ ቲሙ ጋር መጥቶ በወረታ ህይወት ብርሃን ቤተክርስቲያን መጋቢት 21 እስከ 23 የእግዚአብሔርን ስራ በባሪያ በኩል በጸጋው ተገልግለናል። በዚህ ጸጋ ደግሞ ብዙዎች ከስራት ተፈተዋል፣ ብዙዎችን ደግሞ ተጽናንተዋል፣ ተፈውሰዋል። በዚሁ አያይዞ በእግዚአብሔር ሰው አገልጋይ ደግሞ የተደረጉ ትንቢታዊ ቃሎች በጊዜው የተነገሩ ሁኔታዎችን ስናይና ስንመለከት ክንውናቸውን ድርጊታቸውን ተከታትለን አይተናልና ይህንን ትንቢት እግዚአብሔር የተናገረኝን መከታተል ትችላላችሁ ጻፉት ብሎ ጽፈናል። ይህንን አይተናል። የሀገሪቱን ኢኮኖሚ የያዘውን የክፉ አጋንንታዊ አሰራር በዘንዶ አሰራር ውስጥ ደግሞ የተገለጠለትን ሲናገር የተቀለበ ዘንዶ አለ። የሀገሪቱን ሀብትና ኢኮኖሚ አስሮ የያዘ አለ። ይህን በሳምንቱ ውስጥ በአደባባይ በከተማዋ ይገደላል። የከተማዋን ኢኮኖሚ የያዘ አጋንንት ይሞታል ብሎ በተናገረው ይህም ደግሞ በሳምንቱ ውስጥ ይህ ዘንዶ በከተማው መካከል እያርመሰመሰው ከተማውን ሁሉ ህዝቡን እያስደነገጠ በዚህ በአስፋልቱ ዋናው ወደ ጎንደር ከሚወስደው አስፋልት ላይ ህዝቡ ተሰብስቦ ገደለው እና ይህ ተከናውኗል ሆኗል። ወንድማችን አማኑኤል በተደረገው አገልግሎት በዛ ፕሮግራም ላይ ብዙዎች ተቀበሏቸዋል። እንዲሁም መጽናናትና የተስፋ ቃልም እግዚአብሔር ተናግሯል እና የሰሜኑ ነፍሰ ገዳይ ዘንዶ እንደሚሞት ነገር አዲስ ነገር እንደሚሆንና ለዚህም ደግሞ ጻፉ ብሎ
ተናገራቸው ትልቁ መልእክት በከተማዋ ላይ እኔ ነኝ ያለ ዘንዶ የሚቀለብ ወይም የከተማዋን ነገር የያዘ የወጣቱን አይምሮ ሁሉን ያገሪቱን ደም አፋሳሽ እዚህ ቅርብ ቀን ውስጥ ይሞታል፣ ይገደላል። ዘንዶ ራሱ በአካል ይገደላል ብሎ ተናገረ። ያ ነገር ሲሆን ግን ብዙም ይሆናል ያላሰቡ ማለት በቃ እንዴት የተለመደ ነው ማለት ነው። ስለዚህ ያዝነው ግን በሳምንቱ ያ ዘንዶ ሞተ እንዲተብሎ በቃ በከተማው አዲስ ወሬ ሲወራ ሰማ። እውነት ነው ወይ ይሄ እንዴት ነው? የዛ ጊዜ ወሬው ሲወራ ነው ልክ ያ ትንቢት እውነት መሆኑን ያረጋግጥና እዛ በኋላ ሄድኩኝ። እዛ አካባቢ ያሉትን ሰዎች አገኘሁና ጓራዋቸው ነገርኳቸው። አዎ ቤቱ ይሄ ነው። ቤቱ እንግዲህ የገነ ቤት ነው ማለት እና ሱቅ ውስጥ ነው ይወጣ እና ከዛ ወጥ እኔ የሚገርመኝ እዚያ ውስጥ እንዴት ነው አብረው እንደኖሩ ነው። እዚያ ወጣ እዛ ላይ ነው ያ ነገር የሞተውና ህዝቡ ነው ተገደለው። እኛ አዲስ ነገር በማየታችን ደስ አለን። የተባሉት ትንቢቶች ተፈጸሙ። እንዲሁም ደግሞ የታመሙ የተጸለየላቸው ወዲያውኑ ፈውሳቸውን አግኝተዋል። እንግዲህ የወንድማችን አገልግሎት እግዚአብሔር በሰጠው ጸጋና እግዚአብሔር በሰጠው ዘመኑ ሁሉ የጌታ ጸጋ እንዲበዛለት ቤተክርስቲያን በጸሎት እያሰበች ቆይታለች። ለወደፊትም ቢሆን ይህንን ወንድም በሀገሪቱ እግዚአብሔር እንደ መፍትሄ አድርጎ ያስነሳ ወንድማችን ነው። በዚህም ላይ ልንጸልይለት በሚያስፈልገው ነገር አብረነው አገልግሎቱን ልንቆም ይገባል። ስለተደረገው ነገር እግዚአብሔር የተባረከ ይሁን። ክብር ለኢየሱስ ይሁን። ሃሌሉያ አሜን። እግዚአብሔር ባስቀመጠልን ሸክም መሰረት ወደ ወረታ ሕይወት ብርሃን ቤተክርስቲያን መጥቼ እግዚአብሔር አገልግዬ ነበር። በዚህ ያሉትንም ቅዱሳን አገልግዬ ነበር። እነሱ ጋር ያኔ ሳገለግል እግዚአብሔር ትልልቅ ነገሮችን ተናግሮኝ እና እነሱን ደግሞ እንዲጽፉ ተደርጎ እግዚአብሔር የተናገረውን ሁሉ እንዳደረገ ሰምቼ ከነሱ ጋር እግዚአብሔርን ለማመስገን ነው። በጣም የሚያስገርም ነገር እግዚአብሔር የተናገረውን በጠቅላላ እንደተናገረው እንዲሁ አድርጓል። ደግሞ እግዚአብሔር የተናገረው በከተማ ውስጥም በአካል የሚቀለብ ዘንዶ እንደሚሞት ተናግሮ ነው። እግዚአብሔር በሳምንቱ እግዚአብሔር በነገረኝ በሳምንቱ ውስጥ ተደውሎልኝ ሰምቻለሁና እሱንም አንድ ላይ ለማመስገን ነው። በከተማው መሃል አደባባይ ላይ እንደሞተ ይሄም ደግሞ ምስክሮች በከተማ ውስጥ እንዳሉ አሉና ይሄን እግዚአብሔር ሰርቷል። ስለወረታ ሕይወት ብርሃን ቤተክርስቲያን እኔ መናገር የምፈልገው ነገር አለ። በእድሜያቸው እግዚአብሔርን ያገለግሉ ከ30 ዓመት በላይ ከ40 ዓመት በላይ እግዚአብሔርን ሲያገለግል የነበረ ለእግዚአብሔር ራሱን ዘመኑን ኑሮውን ቤቱን የሰጠ አባት በዚህ አሉ። እሳቸውን በማግኘት እኔ ጌታን ነው የምላችሁ በጣም ተደስቻለሁ። እንዴት ልብ የሚያሳርፉ አባት መሰላችሁ። እዚህ ያሉት አገልጋዮች፣ እዚህ ያሉት ምዕመን እጅግ ደስ የሚሉ ለእግዚአብሔር አገልግሎት የቀኑ እግዚአብሔርን ብሎ ለሚመጣ ሰው ደጆቻቸው፣ ቤቶቻቸው፣ ልባቸውን የሚከፍቱ አባት በዚህ ያሉና ስለሳቸው እጅግ አድርጌ አመሰግናለሁ። በዘመናቸው ደግሞ እግዚአብሔር መልካምን ነገር እንደሚያሳይ አውቃለሁ፣ አምናለሁ፣ አውቃለሁ። ለምን ቢባል እግዚአብሔር ያገለግሉትን ይረሳ ዘንድ ምን አይደለም አመፀኛ አይደለምና እና እዚህም ያሉት ወንጌላውያኖች አብሯቸው የሚያገለግሉት ትልልቅ ፍሬ ያላቸው አዲስ አበባ ውስጥ ያሉ እዚህ ምድር ላይ ከዚህ አካባቢ የተነሱ ሰዎች ሁሉ እሳቸውን የማያውቅ ሰው የለም። እሳቸው ባርከውኛል፣ እሳቸው ጸልዮልኛል። በጣም ደስ በሚል ፊት ነው ያስተናገዱኝና እነሱን እግዚአብሔር ይባርክ። ከዚህ በኋላ ይህን ቪዲዮ ያያችሁ ወንድሞችና እህቶች ለሰሜን እጆቻችሁን አንስታችሁ ጸልዩ። እግዚአብሔር አዲስ ነገር በሰሜን ይጀምራል፣ በቤተ ክርስቲያኖች ውስጥ ይጀምራል፣ በደብራት ውስጥ ይጀምራል። እግዚአብሔር እንደ አዲስ ሪቫይቫል፣ የማይጠፋ ሪቫይቫል በዚች ምድር ያስነሳል። እጆቻችሁን አንስታችሁ ለደብረ ታቦር አማኞች፣ ለወረታ አማኞች፣ ለአዲስ ዘመን አማኞች ስማቸውን የጠሩት ለጎንደር አማኞች ጸልዩላቸው። አዲስ ነገር በቅርብ ትሰማላችሁ። እግዚአብሔር እንደተናገረው እንዲሁ ያደርጋል። ሃሌሉያ አሜን። ነብዩ ምንድነው የምትነሱበትና የምትወቀሱበት በዚህ ዘመን ያላችሁ አገልጋዮች የሚሆን በፊቶቹም በተለይም ደግሞ በብዙ ሁኔታ ብዙ ትኩረት የሚደረገው ወደ ኦሮሚያ፣ ወደ ደቡብ
ምናምን ላይ ነው ትኩረት የሚደረገው ብዙ አገልግሎቶች በተለይም ደግሞ በምስራቁ የኢትዮጵያ ክፍልና እንደዚሁም ደግሞ በጣም በወሳኝነት በሰሜኑ የኢትዮጵያ ክልል ብዙ ወንጌል ስትሄዱ አይታይም፣ ኮንፈረንሶች ሲደረጉ አይታዩም፣ አገልግሎቶች ሲደረጉ አይታዩም እና ከዚህ አንፃር ትወቀሳላችሁ። ለምን ወደዛ የማትሄዱበት ምክንያት ምንድን ነው? ፍራቸው እኔ እንደነገርኩ አገልግሎቴን በሙላት የጀመርኩበት ምድር ሰሜን ነው። ወረታ፣ ደብረ ታቦር፣ አዲስ ዘመን፣ ጎንደር ምናምን የሚባሉት ኤሪያዎች ገጠሮች ውስጥ ምናምን እየሄድን ነው የምናገለግለውና በዚህ ያየሁትም እግዚአብሔር ቪዥንን ልብ ውስጥ ያስቀመጠው ነገር ምንድነው? ያ ህዝብ ከምንም ጊዜ በበለጠ ወንጌልን ሊሰማ ወንጌልን ደግሞ ሊማር ሊቀበል ፈቃደኛ የሆነበት ጊዜ እጅግ መልካም ህዝብ ነው እና ደግሞ ከሌላውም አንፃር ደግሞ ወንጌልን ደግሞ የያዘ ህዝብ ነው። መጽሐፍ ቅዱስ በየቤቶቻቸው አለና ቀላልም ነው እንደሚባለው አይደለም። ልቡን ያደነደነ ጠንካራ ዝና እንደሚባለው ማለት እጅግ ወንጌልን ስትነግረው የሚገባው የያዘውን ወንጌል ደግሞ የማይለቅ አንዴ የሰማው እውነት መንገድ ከያዘ በጣም ጥንክር አድርጎ የሚይዝ ወደ የሆነ ህዝብ ነውና ሚኒስትሪ ጀመርኩ እዛ። በተለይ ይሄ ወደ ሰሜን እጆቻችንን እናንሳ። ይሄ ህዝብ ወንጌል የያዘ ህዝብ ነው። ይሄ ህዝብ በእጁ መጽሐፍ ቅዱስ የያዘ ህዝብ ነው፣ ግን መጽሐፍ ቅዱሱን ያልገለጠ ህዝብ ነው። ስለዚህ ይሄንን ወንድሜን ይሄንን ህዝብ ማገልገል አለብኝ የሚል ውስጥ የሸክም አደረና ባገኘሁት አጋጣሚ ኦልሞስት ቅዳሜና እሁዶችን ብሬኮችን ሙሉ ጊዜ ሰጥቼ አገለግል ነበር። ያ ህዝብ ለማገልገል ብዙዎች ፈቃደኛ አይሆኑም፣ ግን እግዚአብሔር በኔ ልብ ውስጥ ግን ትልቅ ፕሮግራምን አስቀምጧል። በተለይ ደግሞ ይሄኛው ዓመት ውስጥ የምንጀምረውና እሱ ምንድነው ወደ ሰሜን እጆቻችንን እናንሳ በሚል በሰሜን ላይ ብቻ የሚሰራ ሚኒስትሪ ጀምሬያለሁ። ከቸርቻችን ስር ሆኖ የሚሰራ ሚኒስትሪና ይሄ ሚኒስትሪ ምንድነው የሚሰራው? ከዚህ በፊት እኔ ራሴ ያጠራቀምኩ ገንዘብ እኔ ራሴ ነገሮችን እያመቻቸው በአመት አንዴ እየሄድኩ ነበር ማገለግለው። እንግዲህ ከ2005 ጀምሮ ግቢ በነበርኩበት ከወጣውም በኋላ ገንዘቦችን እያጠራቀምኩ እየሄድኩ አገልግዬ አንድ ሳምንት 2 ሳምንት እየቆየሁ እመጣለሁ። አሁን ግን በጣም በተደራጀ መልኩ በተለያዩ ቦታዎች ላይ ወንጌልን በሙላት ልንሰራ አስበናል። ወንጌል መስበክን እንዲሁም ደግሞ በዛ ያሉትን ቅዱሳን ማስተባበርን፣ አገልጋዮችን ማሰልጠንን፣ ለአገልጋዮች ደግሞ በብዙ የተጎዳ ህዝብ ነው ማለት አገልጋዮች እዛ ያሉት ኢኮኖሚካል አቅም የላቸውም፣ ለማገልገል ብዙ በስፋት ይቸገራሉና እሱን ሰፖርት የሚያደርግ ስልጠናዎችን እና ደግሞ የተለያዩ ደግሞ እየዞርን ልናገለግል እቅድ ይዘናል እና ይሄ አገልግሎት ልንጀምር ዝግጅት ጨርሰናል እና በዚህ አጋጣሚ ማስተላለፍ እንፈልገው ፓስተር ከፈቀድክልን ይሄን የሚያዩ በተለይ ደግሞ ሸክም ያላቸው ለሰሜን እንዲጎበኝ የሚፈልጉ ወንጌል ያ ምድር ከሰማ ምድራችን ትባረካል። በዛ ያለው ምድራችን በኃይል ይጠነክራል፣ በብዙ ነገር ይታደሳልና ስለዚህ ሰዎችን ልንጋብዝ እንፈልጋለን። ኢትዮጵያውያንን፣ ኤርትራውያንን እንዲሁም ደግሞ በተለያዩ ዓለም ሆነው የሚያዩንን ወዳጆችን፣ አገልጋዮችን፣ ቤተክርስቲያኖችን ልንጋብዝ እንፈልጋለሁ እና ከኛ ጋር ጆይን አድርጉ፣ በገንዘባችሁ ጆይን አድርጉ፣ ሰፖርት አድርጉ። ማቴሪያል ያላቸው ሰዎች ቢመጡ የተለያዩ ጀነሬተሮችን፣ ስፒከሮችን የሚልኩልን እንዲሁም ደግሞ በቋሚነት አገልግሎትን እንድንደግፍላቸው የምንፈልጋቸው ወንድሞች እህቶች በዛ አሉ የሚያገለግሉና ኮንታክት ቢያደርጉን በገንዘባቸው አብረውን ቢቆሙ ትልቅ ነገር በዛ ምድር እንሰራለን። ግን በአንድም በሌላም ይሄ ራዕይ ይሰራል፣ ለዛ ምድር በረከት እንሆናለን። ለምን እግዚአብሔር ሸክም ሲሰጠኝ ይሄን ሊሰራ በጀቱን አዘጋጅቷል እና ሌላው የምፈልገው ይሄን የሚሰማ ሰው ልክ እንደ አስቴር እድሉን ያገኙ በተለይ አቅም አለው የተባለ ገንዘብ ያለው ሰዎች ካሉ ይሄን የሚያዩ ሰፖርት ቢያደርጉ ከዚህ ራዕይ ጋር አብረው ቢቆሙና ቢሰሩ ለምድራችንም ለራሳቸውም በረከት ይሆናሉና በዚህ አጋጣሚ ይሄንን ላስተላልፍ ፈልጋለሁ። ፕሮፖዛሉ ተሰርቶ አልቋል። በአንድ አመት ውስጥ ምን እንደሚያስፈልገን ምን አይነት እቃዎችን እንደምንገዛ እዚህ አዲስ አበባ ላይ የማደራጃ ቢሮ ከፍተን በሚገባ ያን ምድር እንደ አንድ ዋና ዓላማ ይዘን ልንሰራበት ልናገለግል ተዘጋጅተናል። እንደ ንጉስ ኢየሱስ ክርስቶስ ለፍጥረት ሁሉ ቤተክርስቲያን ወደ ሰሜን ከኛ ጋር እጆቻቸውን፣ ሐሳባቸውን፣ ጸሎታቸውን ያላቸው የሚሉትን ገንዘባቸውን ቢያስተባብሩና አብረን ብንሰራ የሚቀጥለው ዘመን ላይ የተሻለች የበራችና የምንጠብቃትን ኢትዮጵያ እናያለን።
ይህንን ለማስተላለፍ ፈልጋለሁ ፓስተርዬ። ይህንን የዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። ታላቅ የምስራች በተለያዩ የዓለማችን ክፍሎች ለምትገኙ ሁሉ በአሜሪካ፣ በኢሮፕ እንዲሁም በተለያዩ የአፍሪካ ሀገሮች ለምትገኙ ቅዱሳን ሁሉ ቀኖቹ ክፉዎች ናቸውና ዘመኑን ዋጁ እንደሚል ዘመንን የመዋጀትና የተበሉ ዓመታትን የማስመለስ ልዩ የአንድ ለአንድ የዙም የጸሎት ፕሮግራም እግዚአብሔር ነቢይ አማኑኤል ዳባ ጋር ስለ ኑሮ፣ ስለ ቤቶ ምሪትን የሚቀበሉበትና የሚመጣውን ዘመን የሚዋጁበት እንዲሁም ኃይልን የሚቀበሉበት ልዩ ፕሮግራም። የሚደናንቁ ብዙ ምስክርነቶችን በሰዎች ወጥ ጌታ እያረገ እንዳለ ሰማ ነበርና ጌታዬም በሱ አመሰግናለሁ። በዚህ ቤት ውስጥ እግዚአብሔር አዲስን ነገር ይጀምራል። አሜን። አሁን ምልክት ማየት ጀመርኩ። ጌታ ይባረክ። አሜን። ምልክት 3 ጊዜ ስሜን ጠራ። ልጄ አይናገርም ነበር። 3 ጊዜ ስሜን ጠራ። ሃሌሉያ፣ ክብር ለኢየሱስ። ሃሌሉያ። ይህ ፕሮግራም ከቀረጻ ውጪ የሚከናወን ይሆናል። ስለዚህ በዚህ ዋትስአፕ ቁጥር በመደወል ይመዝገቡ።